ቤተሰቦቻችን እንዴት ናችሁልን? ይሄን የመሰለ ቤት ማግኘት ይፈልጋሉ? በ163 ካሬ ሜትር ላይ አዋሬ ሳይት ላይ ነው ያለው። በ163 ይሄን የመሰለ ሰፊ ሳሎን ያለው ያያችሁት ነው። ሰፊ ሳሎን ነው፣ ሁሉ ነገር ያማከለ ቦታ አለው። እዚህ ጋር ደግሞ ሚድ ክላስ አለ። ለሰራተኛና ለስቶር የምትሆን ክላስ ናት። ጽድት ብላ ጥንቅቅ ብላ የተሰራች ናት። በመቶ ስንት ነው ያልኳችሁ? 63 ካሬ ላይ። እዚህ ጋር ደግሞ ኦፕን ኤር እና ኪችኑ ምንድነው አርቲፊሻል እና ናቹራል ሳከር አለው። ጽድት ያለ ነው። ክሎዝድ ኪችን ነው። ይመቻችሁ። ኑ ወደዚህ እንሄዳለን። ማስተር ቤድሩሙ ይሄን ይመስላል። ባለ ስንት መኝታ ቤት ነው ብያቸዋለሁ? ባለ 2 መኝታ ቤት በ163 ካሬ ላይ ይሄን የመሰለ ቁምሳጥኑን ይዩት፣ ተመልከቱት። ጽድት አድርገው ነው የሰሩት። ሁሉ ነገር ጥንቅቅ አድርገው ነው። እናንተ ብቻ መታችሁ ከፍላችሁ መውሰድ በተመጣጣኝ ዋጋ በሁሉ ነገር ተመልከቱ። እዚህ ጋር ደግሞ መኝታ ቤቱ ምን አለው? ቴራስ አለው። ጽድት ጥንቅቅ አድርገው ነው የሰሩት። ማስተር ባዝሩም ይሄን ይመስላል። ሁሉ ነገር እዚህ ጋር እናንተ መጠቀም ትችላላችሁ። ጽድት ጥንቅቅ አድርገው ነው የሰሩት። ይመቻችሁ። በ163 ካሬ ባለ 2 መኝታ ቤት ሁለተኛው መኝታ ቤት ነው። ኑ ሁሉ ነገሩ ጽድት። ይሄ የልጆች መኝታ ቤት ነው። ጽድት አድርገው ጥንቅቅ አድርገው ነው የሰሩት። በጣም ነው የሚያምረው። በ163 ካሬ ሜትር ላይ አዋሬ ሳይት ባለ 2 መኝታ ቤት የልጆቻችሁ መኝታ ቤት ነው። ቴራስ አይኖረውም። ይሄው ጽድት አድርገው ነው የሰሩት። ጽድት ጥንቅቅ ነው። በ163 ካሬ አዋሬ ሳይት ላይ ይሄን የግሎ ማድረግ ይፈልጋሉ? ያናግሩን፣ ደውሉ። ከስር ስልካችን አለ። ይሄ ደግሞ ኮመን ባዝሩማችን ነው። ኮመን ባዝሩማችን ነው። ጽድት ጥንቅቅ አድርገው ነው የሰሩት። ይመቻችሁ። ከስር ባለው ስልካችን 09 በሚለው ስልካችን ደውላችሁ ይሄን ቤት ፈልጋለሁ በደንብ አድርገን እናሳያችኋለን። የራሱ የግሎ ታደርጉታላችሁ። እናመሰግናለን።